ዛሬ ምንድነው ስለ ሙት አመት በየሙት አመቱ የ7 አመት የ10 አመት የ20 አመት ምትዘክሩ ሰዎች ለእናንተ ነው መልእክቴ። እናት በቁመና ሳንንከባከብ እያለች ሕክምና ሳናደርግላት እያለች ብርቱካን፣ ሀባብ፣ አቮካዶ፣ ፓፓያ ፍራፍሬ አስፈላጊውን ሳይደረግላት ሚያስፈልጋትን ሕክምና ሳይደረግላት ሚያስፈልጋትን ጫማ ሳትቀይር ሚያስፈልጋት ሀበሻን ቀሚስ ሆነ ልብሶች ሳይቀየርላት እናት በቁመና ተጎስማ እናት በቁመና በሽሮ ተቃጥላ እናት አንጀቷ አስራ ያዘችው ነው። ዛሬ ማንም ይዘንጥበታል። ትውልድ ትላንትና ያላደረገውን ስትሞት ተስካርና ሙት አመት ይዘክራል። ያሁን ትውልድ ማለት ነው። ለምንድነው ብትሉት ለሰው የሚኖሩ ሰዎች ለሰው ሲሉ ሐውልት ይገነባሉ፣ ለሰው ሲሉ አርደው ያበላሉ፣ ለዝና ሲሉ እከሌ እንዲባል የሚፈልግ ትውልድ ባይዞ ዛሬ ራሳችንን እንድንፈትሽ ነው። እኛም ቤት ስለተከሰተ ራሳችንን እንድናይ በቃ የሞተው ነገር ሞታ አይደል? በቃ ከሞተ በኋላ እኮ ለንስሐ አባቶች በመጠኑ አድርጎ ማድረግ ይቻላል። ለኔ ቢጤ ማብላት በመጠኑ ይቻላል። ነገር ግን ከመጠን ያለፈ ብፌ ከመጠን ያለፈ በሬዎች ታርዶ ብፌ ምናምን ተደርጎ ብድር የበላችሁት ብድር ካለባችሁ ብድር ለመመለስ ከሆነ ልጅ ታስመርቃላችሁ፣ ልጆች ትድራላችሁ፣ ሁሉም ነገር ይደረስበታል። ሁሉም ነገር ለሚደረስበትና ብድር ለሚመለስ ነገር አትጨናነቁ። መጀመሪያ የተንከራተተችው ያልተሳካላት እህታችሁን አስቡ። መጀመሪያ የተንከራተተውና ያልተሳካለት ወንድማችሁን አስቡ። ፋይናንስም ከሆነ ፋይናንስ አስጀምሩ። ስራ ከሌለው ስራ አስጀምሩት። ቤት ከሌለው ቤት ስሩለት። 1 ሚሊዮን 800 ሺህ ብር 2 ሚሊዮን አውጥታችሁ በሬ እያረዳችሁ ለዝና ሙት አመት የምትዘክሩና ሙት አመት እንትን የምትሉ ሰዎች ማለት ነው። ደህና ናችሁ? ግን እስኪ በህይወት ባለው ላይ እንስራ። መጀመሪያ እስኪ ፋሚሊ እህቶቼ ወንድሞቼ የቱ ጋር ናቸው እንበል። በእውነት ዜሮ ጭንቅላት ተሸክመን ከምንዞር እስኪ እውነቴን ነው። እኔ በጣም ስለሚከፋኝ ነው ያመኛል። ይሄ እኛ ቤት ስለተከሰተ እናት በቁመና ሳትታሰብ ቀርታ ሐውልት በትልቁ በእብነበረድ ምናምን ተገንብቶ ጥቅሙ ምንድነው ነው? እናት በቁመና ተንከባክበው ገላዋ ጥባት ጫማ ቀይረውላት ልብስ አልብሰዋት በቁመና ያለች ስጋ አርደውላት በቁመና ያለች ፍራፍሬ አብልተዋት ቢሆን አይቆጭም። እናት እኮ እየታመመች ባላየ ያለፈ ትውልድ ትላንት አንጀቷ ስራ ደክማ ተጣጥራ ልጆቿን አሳድጋ 7-8 ቤተሰብ ኃላፊነት ወስዳ አሳድጋ አድርሳ ሙቺ የሚል ትውልድ እኮ ነው ያለው። ሞተሽ ይሄንን ርስት ሽጬ ልኑር ለራሴ ፈታቢ የሚስታግጭ የሚል ትውልድ እኮ ነው ያለው። በእውነት እኔ እግዚአብሔር ነው የምላችሁ ይሄ ነገር ስለተከሰተና ስለደረሰብኝ በሞተው ላይ ሳይሆን በህይወት ባለው ላይ እንስራ። እስኪ የሞተው አለፈና ልንማርበት ይሆናል። በቃ ተነጠቅን ተቀደምን አይደል? ለዚህ እኮ ነው እኛ ኢትዮጵያኖች እኔ እውነት ፈረንጆች ያስቀኑኛል በህይወታቸው። 1 እና 2 3 ልጆች ይወልዳሉ። እነዚህ ልጆች ለነገ ያስቡላቸዋል። የልጅ የወረሰው ካዝና አለ። እኔ በፊት የምሰራበት ቤት ፈረንሳይ ቤት ሰራ ነበር ፈረንሳዮች ጋር እና የልጅ የሚወርሰው ቤት ተላልፎ ስንት ትውልድ ቤት ይወርሳል። እኛ ሀገር እኮ እንደዚህ አይነት በረከት የለም። እነሱ ጋር ግን አርቀው ስለሚያስቡ ነገን ሂሳብ ሰራሉ፣ ቆም ብለው ያስባሉ። በምን መልኩ ህይወታቸው መምራት እንዳለባቸው ስለሚያውቁ ነጮች የህይወት ዘይቤ ያውቃሉ። በእውቀት የተባረኩ በማስተዋል የተባረኩ እንደ ነጭ የተባረካል። ነጮች ተባርከዋል። ትውልዳቸው እኮ አይቸገርባቸው። ትውልድ እኮ አይቀነጭርባቸው። ትውልድ እኮ ትምህርት ጀምሮ አያቆምባቸው። ትውልድ እኮ የሚለብሰው አጥቶ ጎዳና የሚወድቅ ነጭ የለም። ሱሰኛ ሆኖ የሚወድቅ ነጭ የለም። ዛሬ ሀገራቸው ብትኛ እነሱ ሀገር ሄደን ተቀጥረን የምንሰራው እኮ የእናት የአባቶቻቸው የቅድመ አያቶቻቸው ጀግንነት እኮ ስላለ ነው። ዛሬ እኛና ሀበሻና ጥቁር አፍሪካን ቀጥሮ የሚያሰሩት እኔ በነጮች በጣም ነው በህይወታቸው መቀ ነው። የቀብር ስነ ስርዓት ቀባሪ አለ፣ ያስፈጽማል፣ ይመጣል። በቃ የምን ድግስ ነው የምን ብፌ ነው የምን በሪ ማረን ነው የለም። እነሱ ጋር እንደዚህ ቆፍጠንጠን ያለች ዝግጅት ነው ያላት። ምንም አያካብዱ። የቀብሩም ስነ ስርዓት ስለማቅ ማለት ነው ነጮች ጋር ቀባሪ ያላቸው። እኛ ከድርም አልፈን ኢኮኖሚያችንም ባለው ህይወት ባለው ላይ አንደች ስራ ካልተሳካላት ስራ ላስጀምራት
ፋይናንስ ካልተሳካላት አንድ ወንድም ቤት ከሌለው ቤት እንስራለት እስኪ ስራውን ቢብሎታል ታግሎታል ወይ ከስሯል እስኪ ላስጀምረው የሚል እኮ ፋሚሊ የለም። የራሱ ጉዳይ እኔ ምን አገባኝ ብሎ ሁሉም የራሱ የሚኖር እኮ ትውልድ ነው ያለው። በጣም ነው የሚያመኝ። እኛ አበሻ ጋር ሳመጣው ይሄ ስለ ሙት ዓመት የሚደረገው ነገር ሙት ዓመት ለኔ ቢጤና ለንስሐ አባቶች በመጠኑ ተደርጎ ስሟን ማስጠራት ይቻላል። ከዛ ባለፈ ግን ይሄና ክልም ነበራዶች ምናምን ይሄ 2 ሚሊዮን 3 ሚሊዮን 1 ሚሊዮን 800 ሺህ ብር እየወጣ በፊት ተዘጋጅቶ ይሄ ለታይታና ለዝና ረተው አንድ ወንድም አዝኖ አንደኛ ወንድም አዝኖ ህይወቱ እየተመሰቃቀለ ይኖራል እየታከከ። አንደች እህትም አዝና ህይወቷ እየተመሰቃቀለ ትኖራለች። አንዱ ደልቶት ይኖራል። ያሁን ትውልድና ታጠዳድፎ ሙቺ ብለው ይገላሉ። ከዛ ርስቱን ሽጦ የራሱን ፈታ ብሎ ሚስት አግብቶ የሚኖር ትውልድ እኮ ነው ያለው የዚህ ዘመን ትውልድ ማለት ነው። በእውነት አይናችን ይብራ ልባችን ይከፈት። እኔ በጣም ነው ይሄ ግንቦት አንድ የደገሰው ሰውዬ እዚህ ሚስቱን ስራ ሲያስጀምር ሚስቱ ዛጋ ተራ ስራ እየሰራች መንገድ ላይ ለሷ ስራ ሲያስጀምር ስንት እስከ 1 ሚሊዮን ወጪ አድርጎ ሙት ዓመት መደገሱ የ9 ነው የ10 ዓመት ዝክር እየዘከረ ማለት ነው። ስለ ለስሟ እኮ ማስጠሪያ በመጠኑ ተደርጎ ማድረግና ለሚስት ስራ መፍጠር ነው። እሷ ከልጅ ጋር ተጨናብሳ መንገድ ዳር ላይ በማይመጥናትን ስራ እየሰራች እሱ መኪና እየነዳ ሙት ዓመት የእናቱን ሙት ዓመት በደንብ አርጎ ደግሶ ያወጣል። ለዝና የሰርግ የበላውን ምላሽ እየመለሰ ነው ማለት ነው። ቁም ብለን እናስብ። በጣም ይሄ ሰውዬ እኔ ላናግረው ፈልግና ትንሽ ግትር ስለሆነ ምን አገባኝ ደግሞ በሰው ትዳር ብዬ ተውኩት እንጂ አሁን ለሚስቱ ስራ ሲያስጀምር እስከ ሙት ዓመት በደንብ አርጎ ደገሰ። ብፌ አዘጋጅቶ ጠራ። ጓደኞቹ መጡ፣ በሉ፣ ጠጡ፣ ሄዱ። እስከ ክትፎ በቃ ብፌ ነው የተደረገው ሙት ዓመቱ ማለት ነው። መጀመሪያ እስኪ የቤታችን ቋጠሮ እንፍታ። እናት አንጀቷን አስራ ያዘችው ንብረት ተሽጦ ዛሬ መዘነጥ ሳይሆን እናት በቁመና ያለች ምን ያስፈልግሻል ማለት ነው። አባት በቁመና ያለ ምን ያስፈልግሃል እንበል። ረነጮች ይግደሉን ወይ ረነጮች ታድለው